እንዴት ናችሁ? ሰላም ነው አለው አልሐምዱሊላህ። ለምን ጠፋሽ የት ነሽ ሰሞኑን ያላችሁኝ ሰዎች ማለት ነው። ይኸው የጠፋሁበት ምክንያት ያው ልጄ ልትዳር ነው። ነገ ሰርግ ነው። ዛሬ ደግሞ ቤተሰብ ትውውቅ ወይ ደግሞ እና ፕሮግራም ይባላል። ያው በባህላዊ ምግብ ነው መሰለኝ ያዘጋጁት እና ኢንሻአላህ ይሄን ይመስላል። ተጋበዙልኝ። ባዶ ባዶ ቦታ አለ ሰው ስላለ ያው ለመቅዳት አልተመቸኝም። እስከ ታያችሁ ድረስ ብቻ ነው የምታዩት። ሌላው ግን እዚህ ጋር ፋኖስ አለ። ይሄን ሁሉ ሳግስ ሳወጣ ሳወርድ ነው እንግዲህ እስካሁን ይሄ ቀርቧል። ምንም ሰራተኛ የለም። ካሁን በኋላ ደግሞ ሰራተኛ ስመጣ አላቅም ለመብላት ከመጡ እንጂ ይሄን ይመስላል። ይሄ ግማሽ ነው። ከኋላ ሰው አለ አይቻልም። እና ተጋበዙልኝ። ይሄው የልጄ ስጦታ ይሄ ነው። ባሏ ነው የገዛላት። ይሄ ሁሉ ልብስ ማለት ነው። ያው ከዛ ጋር ባያ ይጀምራል። ይሄ ቀሚስ እንደዚህ ትዳር ጥሩ ነገር ይባላል። ይሄው እዚህ ጋርም ይሄም ስጦታ ነው። ይሄም እንግዲህ እዚህ ጋር ወርቅ አለ። ይሄው እዚህ ጋር ይሄ ሰው የሰጣት ስጦታ ነው መሰለኝ። ይሄ ባሏ አይደለም። እዚህ ጋር ይሄ ሽቶ ነው ከላይ ያለው። እንግዲህ ነገ ከነገ ወዳ ሰርግ ነው። ነገ ነው ነገ ወዳ አላውቅም። ዛሬ ቤተሰብ ትውውቅ ተብሎ ይሄው የሀገራችን ማሰሮም አለ። ይኸው እናንተ እዚህ ጋር እንደዚህ ይሄው ጫማዎቿ ያው እዚህ ጋር ወርቅ ይሄ ባላ ይገዛላት ነው። ወርቅ በወርቅ ሆናለች ልጅቷ። ተጋበዙ እናንተም። ይሄ ሁሉ መሀሬ ነው የተሰጣት ማለት ነው። እዚህ ጋር ወርቅ ነው። ይሄ ባሏ ይገዛላት ነው። ይሄም ባሏ ይገዛላት ነው። ይሄም ባሏ ይገዛላት ነው። ሀገራችን ቢሆን ከነንገታችን እንመነተፋለን። ይሄን ይመስላል እንግዲህ። እሺ ተጋበዙልኝ።